ስላሴ መስከረም 26 ቀን 2018 ዓ.ም ለሕዝብ ተወካዮችና ለፌዴሬሽን ምክር ቤቶች የጋራ ስብሰባ ባደረጉት የመክፈቻ ንግግር ላይ ከምክር ቤት አባላት ለሚነሱላቸው ጥያቄዎች የሚሰጡትን ምላሽና ማብራሪያን በማዳመጥ የድጋፍ ሞሽኑን ማጽደቅ ናቸው። በዚህ መሰረት አጀንዳ 1 የምክር ቤቱ 5ኛ ዓመት የሥራ ዘመን አንደኛ መደበኛ ስብሰባ ቃለ ጉባኤ መርምሮ ማጽደቅ ነው። በአንደኛ መደበኛ ስብሰባ ቃለ ጉባኤ ላይ የሚቀርቡ እርማቶች ወይም ማስተካከያዎች ካሉ እርማት ወይም ማስተካከያ ከሌለ የ5ኛው ዓመት አንደኛ መደበኛ ስብሰባ ቃለ ጉባኤ መጽደቁን የምንደግፍ። አመሰግናለሁ። ተቃውሞ ድምጽ ታቅቦ የለም። ስለዚህ የምክር ቤቱ 5ኛ ዓመት አንደኛ መደበኛ ስብሰባ ቃለ ጉባኤ በሙሉ ድምጽ ጸድቋል። አጀንዳ 2 ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የፌዴሪ ፕሬዝዳንት ክቡር ታዬ አጽቀሥላሴ መስከረም 26 ቀን 2018 ዓ.ም ለሕዝብ ተወካዮችና ለፌዴሬሽን ምክር ቤቶች የጋራ ስብሰባ ባደረጉት የመክፈቻ ንግግር ላይ ከምክር ቤት አባላት ለሚነሱላቸው ጥያቄዎች የሚሰጡትን ምላሽና ማብራሪያ በማዳመጥ የድጋፍ ሞሽኑን ማጽደቅ ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የመንግስትን አቋም አስመልክቶ ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ አመሰግናለሁ። ከዚህ በመቀጠል ጥያቄ ለማቅረብ ለተመዘገቡ የምክር ቤት አባላት እድል ሰጣለሁ። አንደኛ የተከበሩ አቶ መለሰ መና። አመሰግናለሁ። የተከበረው አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሁልጊዜም በመካከላችን ተገኝተው ለምናነሳቸው ጥያቄዎች ምላሽና ማብራሪያ ስለሚሰጡን በኢትዮጵያ ሕዝብ ስም ከልብ እያመሰገንኩ ጥያቄን እንደሚከተለው አቀርባለሁ። ሀገራችን ኢትዮጵያ የተደቀነባትን የህልውና አደጋ በለውጡ መንግስት በሳል አመራር ተሻግራለች። ሆኖም ግን በአንዳንድ አካባቢዎች አልፎ አልፎ የሚታዩ ግጭቶች አሉ። እነዚህ ግጭቶች በዘላቂነት ለመፍታት መንግስት ዛሬም ለሰላም መንገድ ቅድሚያ እንደሚሰጥ በሁለቱ ምክር ቤቶች የጋራ መክፈቻ ላይ በክቡር ፕሬዝዳንት ንግግር ተመላክቷል። በዚህ መሰረት በተለያዩ ክልሎች በህዝብና በመንግስት የቀረበውን የሰላም ጥሪን በመቀበል ቀላል የማይባል ኃይል ወደ ሰላማዊ መንገድ መመለሱ የሚበረታታ ውጤት ነው። የመንግስትን ታጋሽነትና ወደ ሰፊነትን የሚያመላክት ተግባር ነው። ክቡር ጠቅላይ ሚኒስትር፣ አሁንም ቢሆን የህዝብና የመንግስትን የሰላም ጥሪን ባለመቀበል ከኢትዮጵያ ቋሚ ጠላቶች ጋር በማበር እና ተላላኪ በመሆን የባንዳነት ተግባራቸውን በመፈጸም የህዝብን ስቃይ በማራዘም የሚፈልጉና ኢትዮጵያን ለማዳከም ቀን ከሌሊት የሚሰሩ የጽንፈኛ ቡድኖች አሉ። በተለይም በአማራና በኦሮሚያ ክልሎች በአንዳንድ አካባቢዎች የሃይማኖት አባቶችን በመግደል ትምህርት ቤቶችን በማፍረስ ህፃናት እንዳይማሩ በማድረግ የህዝብን አገልግሎት ተቋማትን በማፍረስ እና በመዝረፍ የንጹሃን ዜጎች እገታ እና ሌሎች የጭካኔ ተግባራትን በመፈጸም ላይ የተሰማሩ ኃይሎችን ለመቆጣጠርና የመንግስትን ኃይል በብቸኝነት መጠቀም ህገ መንግስታዊ ኃላፊነት ተግባራዊ ለማድረግ እየተሰሩ ያሉ ስራዎች ላይ ተጨማሪ ማብራሪያ ቢሰጥ፣ እንዲሁም በዚህ ረገድ ከሰላሙ ወዳድ ማህበረሰብ ምን ይጠበቃል? አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ጫላ ለሚ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ፣ ክቡር ፕሬዝዳንት ታዬ አጽቀሥላሴ በሁለቱ ምክር ቤቶች የጋራ መክፈቻ ስነ ስርዓት ላይ የመንግስታችንን የ2018 ዓ.ም ዋና የትኩረት መስኮች በተመለከተ
ያደረጉትን ንግግር መነሻ በማድረግ የምክር ቤት አባላት ለሚያነሱት ጥያቄዎች ማብራሪያና ምላሽ ለመስጠት በመካከላችን በመገኘቱ እጅግ በጣም አመሰግናለሁ። በክቡር ፕሬዝዳንቱ የሁለቱ ምክር ቤቶች የመክፈቻ ንግግር ላይ እንደተመላከተው እንደ ሀገር አዎንታዊና ዘላቂ ሰላም ለማረጋገጥ መንግስት ሰፋፊ ስራዎችን እየሰራ መሆኑ ግልጽ ነው። ከነዚህ ተግባራት ውስጥ አንዱ የፖለቲካ ባህሉን ለመቀየር የተጀመረው ስራ ነው። የመጠፋፋት ፖለቲካ፣ የብሽሽቅና በስሜት የመጋለብ ፖለቲካ እንዲሁም እኛና እነሱ የሚል ከፋፋይና እጅግ ኋላ ቀር ፖለቲካ ኢትዮጵያችንን ብዙ ዋጋ ያስከፈለ ልምምድ እንደሆነ ይታመናል። ይህንኑ እምነት በመያዝም መንግስት ብዙ ጊዜ ግጭትን በኃይል ለማሸነፍ ከመቻኮል በታጋሽነትና በሆደ ሰፊነት ሰላማዊ መንገድ ቅድሚያ በመስጠት ትኩረት ሰጥቶ እየሰራ ይገኛል። በዚሁ የጸና እምነቱ የእርቅና የሰላም መንገድን በመከተል የሀገራችንን ሰላም አስተማማኝ ለማድረግ በርካታ ስራዎችን እየሰራ መሆኑ ይታወቃል። ለዚህም አንዱ ማሳያ የፕሪቶሪያ ስምምነትና በስምምነቱ እየተገኙ ያሉ ውጤቶች ተጠቃሽ ናቸው። ይሁን እንጂ የፕሪቶሪያውን ስምምነት ወደ ጎን በመተው ከሀገሪቱ ሕግና ስርዓት ባፈነገጠ መልኩ በአዛውንቶቹ የሚመራው የህወሓት ቡድን እና አንጃው ከጦርነቱ አዙሪት ውስጥ ላለመውጣት ባላቸው ፍላጎት በሌሎች ክልሎችም ያሉ ጽንፈኛ ቡድኖችን ጭምር በመጠቀምና ከኢትዮጵያ ቋሚ ጠላቶች ጋር በማበር የትግራይን ህዝብ ዳግም ወደ ስቃይ ለማስገባት በየቀኑ የጦርነት ድግስ ሲያወጁ ይስተዋላል። ክቡር ጠቅላይ ሚኒስትር፣ ይህንን ህገወጥ ጦር ሰባቂ ቡድን አደብ ለማስገዛትና ግዛዊ አስተዳደሩን በማገዝ ክልሉ ሰላማዊ እንዲሆን ምን እየተሰራ ይገኛል? በተጨማሪም አንዳንድ መረጃዎች እንደሚጠቁሙት የህወሓቱ የአዛውንቶች ቡድን ከሻዕቢያ ኃይሎች ጋር ግንባር ፈጥረው ለጥፋት እየተንቀሳቀሱ መሆኑ ይሰማል። በመሆኑም ሉዓላዊነታችንን የሚዳፈር የሻዕቢያ እንቅስቃሴ ለመግታት እየተሰሩ ያሉ ስራዎችና በአጠቃላይ አሁናዊ የትግራይ ክልል የሰላም የጸጥታና የፖለቲካ ሁኔታ በምን ደረጃ ላይ እንደሚገኝ ማብራሪያ ቢሰጡ አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ተስፋን ቦጋለ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር አብይ አህመድ፣ ዶክተር አብይ አህመድ፣ የህዝብ ተወካዮች ምክር ቤት አባላት ለምናነሳቸው ጥያቄዎች ምላሽ ለመስጠት በመካከላችን ስለተገኙ እያመሰገንሁ ጥያቄ እንደሚከተለው አቀርባለሁ። በኢትዮጵያ አገረ መንግስት ግንባታ ሂደት ውስጥ ከታዩ ጉልህ ስብራቶች ውስጥ አንዱና ዋነኛው ከፖለቲካ ባህላችን ጋር የተያያዘው ጉዳይ ነው። ስብራቱንም ለመጠገን ፖለቲካችን የሀሳብ ግብይት ላይ እንዲያተኩር መንግስት በቁርጠኝነት እየሰራ ይገኛል። በክቡር ፕሬዝዳንቱ ንግግር ላይ እንደተመላከተው በየአካባቢው የሚታዩ በኃይል ስልጣንን ለመቆጣጠር የሚደረጉ ጥረቶችን በኃይል ለመቋጨት መንግስት ዝግጅቱም አቁም ያለው ቢሆንም የዛሬ ግጭትን በማሸነፍ ውስጥ ለነገ ትውልድና ቂምና ቁርሾ አናወርስም በሚል መርህ መንግስት በዛሬ ብልሃትና ትዕግስት ለነገ ሰላም የሚያተርፉ አካሄዶችን መርጧል። ይህንን ከግብ ለማድረስ በሀገራችን እየተተገበረ የሚገኘው አንዱ መንገድ አካታች ሀገራዊ ምክክር ማድረግ ሲሆን ሂደቱ አሁን ላይ ወሳኝ ምዕራፍ ላይ መድረሱን የህዝብ ተወካዮች ምክር ቤት በየጊዜው በሚያደርገው ክትትልና ድጋፍ ስራዎችን ማረጋገጥ ችሏል። ክቡር ጠቅላይ ሚኒስትር፣ በታሪካችን ለመጀመሪያ ጊዜ የተከፈተውን ይህን እድል ውጤታማ እንዲሆንና ከማን ምን ይጠበቃል፣ እንዲሁም በምክክር ሂደቱ ለመሳተፍ ፈቃደኛ ያልሆኑ ጥቂት የፖለቲካ ኃይሎችን በተመለከተ የመንግስት አቋም ቢብራራ እጅግ አድርጌ አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ሙባረክ ኤልያስ። እሺ፣
አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር፣